ሰላም አሸናፊዎች መልእክት እናንተ ጋር ከደረሰ በእርግጥ መልእክታችሁ ነው። ዛሬ አንድ እግዚአብሔር ቃል ወደ ልቤ መጥቷል። ይህ ቃል ሼር ላድርጋችሁ። እንዲህ ይላል እግዚአብሔር ቃል፣ መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ዛሬ በጣም የደነቀኝ መልአኩም ወደ እርሷ ገብቶ፣ ማርያም በዛ ደቂቃ ውስጥ በምን አይነት ሁኔታ ውስጥ እንዳለች አናቅም። ግን የእግዚአብሔር መልአክ ወደ እሷ ገብቶ፣ ዛሬ ላውጅ፣ በምንም አይነት ሁኔታ ላይ ላላችሁ፣ በምንም አይነት ጎዳና ላይ ላላችሁ፣ ስለ እናንተ ያልጠበቃችሁት ፕሮግራም በሕይወቴ ይሆናል ብለሽ ያልጠበቅሽው፣ በሕይወቴ ይሆናል ብለህ ያልጠበቅከው፣ በሕይወቴ እንደዚህ ነገር ይሰራል ብለህ ባልጠበቅከው ነገር ዛሬ ግን እንዲህ ይሆናል። የምስራችን የምትሰሙ እግዚአብሔር በዘመናችሁ ላይ የወሰነው፣ እግዚአብሔር በሕይወት ላይ የወሰነው፣ እግዚአብሔር በኑሯችሁ ላይ የወሰነው፣ እግዚአብሔር በትውልዳችሁ ላይ የወሰነው የመልካም የሆነ የምስራች በጌታ በኢየሱስ መስማት ይሆንላችሁ። የጌታ መልአክ ገብቶ እንዲህ ነው ያላት። ገብቶ ወደ እርሷ ገብቶ ደስ ይበልሽ አላት። የመጀመሪያው ሰላምታው ይዞላት የመጣው የምስራችሁ ደስ ይበልሽ። በምንም አይነት ጥያቄ ውስጥ፣ በምንም አይነት ችግር ውስጥ ላላችሁ ዛሬ እንዲህ ይሆናል። ዘመናችሁ የደስታ፣ ሕይወታችሁ ላይ የደስታ፣ ኑሯችሁ ላይ የደስታ አዋጅ በኢየሱስ ስም ከሰማይ ይታወጃል። ውስጣችሁ በሐዘን፣ ውስጣችሁ በፍርሃት፣ ውስጣችሁ ተስፋ በመቁረጥ ለተሞላችሁ ለእናንተ ዛሬ እንዲያውጃለሁ። ያልጠበቃችሁት ታላቅ የእረፍት የሆነ ቃል ትሰማላችሁ። እሱም እረፍት ያለበት፣ ሰላም ያለበት የምስራች አላችሁ። ከዛ በጣም ይገርመኝ እንዲህ ደስ ይበልሽ ጸጋ የሞላብሽ አላት። አያችሁ፣ ጸጋ ሲሞላ ፍርሃት ለቆ ይሄዳል። ጸጋ ሲሞላብህ ሐዘን ለቆ ይሄዳል። ጸጋ ሲሞላብህ ሁሉን ማድረግ የምትችልበት አቅም ይኖርሃል። ጸጋ የሞላብሽ አላት። በጣም ይገርማችሁ፣ ጌታ ከአንቺ ጋር ነው። በምንም አይነት ችግርና ጥያቄው ስላላችሁ፣ ስለ ራሳችሁ የፈራችሁ እንዲህ አላት፣ ጌታ ከአንቺ ጋር ነው። የሰማችሁ የምስራች ቃል፣ በዘመኑ ላይ ካለው አዋጅ፣ በዘመኑ ላይ ከተነገረው ሕግ የትኛውም ሰው በሚገርማችሁ ነገር ጸንሶ ከተገኘ ብቻ አይደለም ሲያመነዝር ከተገኘ ተወግሮ ይሞታል። በዚህ አዋጅ ላይ አዋጁ እንዳይነካሽ እግዚአብሔር ከአንቺ ጋር ነው። የሰማችሁ የክብር ቃል፣ የሰማችሁ የምስራች ቃል የውድቀት ሳይሆን የክብር ነው። ዛሬ እግዚአብሔር